ምንድነው እንደ የማፈልገው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ እፈልጋለሁ አውራት በቃ አውሪው በቃ ማለት ነው። ተረጋጋ። እስከዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም የምትይው ምንድን ነው? ምንድነው የምታናግሪኝ? አናግሪኝ። እሱ ማውራ ነገር አለ አንተንም ደግሞ አይገባ። ለምን ነው ሰው መራረፍ የማትችለው? ሁሌ አንተ ያልከው ነገር። እንኳን ደስ አላችሁ የአብርሽና የሩታ ወዳጆች የሆናችሁ። በአብርሽና በሩታ መጣላት መለያየት በጣም የተከፋችሁ ያዘናችሁ ከልባችሁ ያለቀሳችሁ በጣም ብዙ ልጆች አላችሁና ለእናንተ ደግሞ እንኳን ደስ አላችሁ። አብርሽና ሩታ ሊታረቁ ነው። እንግዲህ ዛሬ ከጸጊ ጋር ሆነው የሰሩትን ቪዲዮ አይታችሁታል አይደለ? እና እኔ ሳየው በጣም ነው ደስ ያለኝ ማለት ነው። እና በመጀመሪያ አሰላሙ አለይኩም ውድ ያገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያገሬ ሰው ሲተርት አህያ ቢራገጥ ጥርስ አይሰበር ነው የሚባለው። አብርሽና ሩታ የአንድ ሳንቲም ሁለት ገጽታ ናቸው። ያኔ የፈለገ ነገር ቢጣሉ በማከላቸው ላይ ማንኛውም ችግር ቢፈጠር ተለያይተው ማይለያዩ ልጆች ናቸው። ገባችሁ አይደለ? ያኔ ሰው ሆኖ ማይጣላ የለም። በተለይ አብራችሁ ስትሆኑ እንኳን ሰውና ሰው እግር ለእግር ይጋጭ የለ እንዴ? እነሱ በማከላቸው የተፈጠረውን ችግር አብረው ቁጭ ብለው ፌስ ለፌስ ተገናኝተው ማውራት ሲያቅታቸው ማውራት ሲገባቸው በማከላቸው ሰው አስገብተው እንግዲህ እስከዚህ ደረጃ ድረስ እስኪደርሱ ድረስ ሆኗል ማለት ነው የነሱ ጸብ። እና አሁን ላይ ግን ተነጋግረው አብረው ሆነው አንድ ላይ አንድ ቤት ውስጥ ነው የሚኖሩት። እንግዲህ በአብርሽ ንግግር እንደተረዳሁት ከሆነ አብሬሽ እየኖርኩ እያየሽኝ አንድ ቀን እንኳን ሰላም ብለሽኝ የማታቂ ልጅ ዛሬ ሊሄድ ስነሳ ለምን ታስቆምኛለሽ ብሎ ያው ተናገራት ማለት ነው። ስለዚህ ይሄ የሚያሳየው አብረው እንደሚኖሩ ነው። ገባች አይደለ? አብረው እየኖሩ እያለ ግን ተኮራርፏል። አንድ ቤት ውስጥ እየኖሩ እንዴት ነው ቆይ ሳይነጋገሩ ሳያወሩ የሚውሉት? አልገባኝም ማለት ግራ ገባኝ። እንደ አብርሽ ንግግር ከሆነ ማለት ነው አብረው አንድ ቤት ውስጥ የሚኖሩ ከሆነ እንዴት እስከዛሬ ድረስ እንዴት አልታረቁም? እንዴት እስከዛሬ ድረስ አላወሩም? እንዴት ብቻ ግራ ያጋባል ማለት ነው። አልሙሁም እንግዲህ እነሱ ተጣልተናል ብለዋል። መጣላታቸው ደስ ያላቸው ልጆች አሉ። መጣላታቸው ደግሞ አብዛኛው የተከፉ ልጆች አሉ። ለእናንተ ደግሞ ብስራት ነው። እንኳን ደስ አላችሁ ሊታረቁ ነው። በእርግጠኝነት እርግጠኛ ሆኜ የምነግራችሁ ነገር ቢኖር በዚህ ሳምንት ውስጥ ሳምንት በማይሆንበት በተወሰኑ ቀናቶች መካከል የእርቅ ቪዲዮ ይዘው እንደሚመጡ ባለሙሉ ተስፋ ነኝ። ደግሞ እርግጠኛ ነኝ። ዛሬ ደግሞ ከኢሳቅና ሩታ የሰሩትን ቪዲዮ አይታችሁታል አይደለ? ኢሳቅ በዚህ 2 ቀን ትልቅ ሰርፕራይዝ አለ ጠብቁ ብሏል። ያ ሰርፕራይዝ ደግሞ እርግጠኛ ነኝ የና አብርሽና ሩታ የእርቅ ቪዲዮ ይመስለኛል ማለት ነው። አሁን ነገሩ እንደተረዳሁት ከሆነ ማለት ነውና እንግዲህ በሁለታቸው መካከል ብዙ ሰው የራሱን አስተያየት እየሰጠ ነበረ። እኔም ከሩታ ጎን ሆኜ አብርሽን እየተቸውት ነበረ። ሩታ ከሱ ጋር አትሁኝ እሱ ይጎዳሻል። ምክንያቱም እሱ እስከዛሬ ድረስ በቃ እያሰደበሽ እያስለቀሰሽ ነው ያለው። አንቺን ትቶ ከሌላ ሴት ጋር እየተንዘላዘለ ነው። ስራም ቢሆን በዚህ ልክ አንቺን እያዋረደ ነው። ክብርሽን አታዋርጂ ከሱ ጋር ሆነሽ ምናምን ብዬ የራሴን ሀሳብ ሰጥቼ ነበረ። ግን እንደማይላዩም ደግሞ ተናግሬ ነበረ። ገባሽ? የነሱ ስራ ነው እየሰሩ ያሉት ስራ ነው። እንግዲህ ስራ መሆኑ ደግሞ ዛሬ 100% እንዳረጋግጫለሁ። ምክንያቱም አብርሽ አንድ ቤት ውስጥ እየኖሩን አለ። አስባችሁም አንድ ቤት ውስጥ ነው ማለት ከባለፈው እንትና ማርክ ቤቷ ካስገባት ቀን ጀምሮ እስካሁን እስከዛሬ ድረስ አብረው እየኖሩ ነው ማለት ነው። እና ስለዚህ ታርቀዋል ማለት ነው። የታረቁት በፊት ድሮ ነው ማለት ነው። እንዴት ነው እሱ አብረው እየኖረ እንዴት ነው ማይነጋገረው? አስባችሁታል? ስለዚህ ታርቀው አሁን አንዳንድ ሰው የለም ይጣላና በተለይ የሚዲያ ሰው የሆነ ሰው ይጣላና መታረቃቸውን ቶሎ አያሳውቁም። ገባች አይደለ? ትንሽ እንሸቅል ምናምን ይሉና ማለት ነው እነሱ በውስጥ ይጨርሱና ከዛ በኋላ
እንደተጣሉ አርገው ይሰራሉ ቪዲዮ ላይ መተው ማለት ነው። ግን ከዛ ከሰሩ በኋላ ምናምን ቆይተው ታረቀን ብለው ይመጣሉ ማለት ነው። ኦሬዲ እነሱ እኮ ከታረቁ ቆይተዋል። እና የሚዲያ ሰዎች እንደዛ አይነት ሰዎች እንደዚህ ነው የሚያደርጉት ማለት ነው። እና አብርሽም እንደዛ ያደርጉ ይመስለኛል ሳስበው ማለት ነው። ምክንያቱም አብሮ መኖር ከሆነ አብሮ የሚኖሩ ከሆነ አንድ ቤት ውስጥ እንዴት ነው ሳይነጋገሩ ሳያወሩ ሳይተያዩ የሚውሉት የሚያድሩት? ስለዚህ ይሄ ነገር የጥያቄ ምልክት አድርጉበትና እናንተም እንትን በሉት ማለት ነውና ነገሩ ዞሮ የነሱ አንድነት ነው እኛ የምንፈልገው። የነሱ መራራቅ እኛ አንፈልግም። ምክንያቱም እነሱ ብዙ ነገር አሳልፈዋል እዚህ ደረጃ ለመድረስ። በተለይ ሩታ ማንነቷን ክብሯን ሽጣ ነው እዚህ የደረሰችው። አይተናል፣ በአይናችን የምናየው ነገር ነው። እስካሁን ድረስ ለሱ ብላ ብዙ ነገር እየሆነች ነው ያለው ማለት ነው። እየተሰደበች ብዙ ነገር እየተባለች ነው ለሱ ብላ ፍቅርም ብላ ማለት ነው። እና ባታጣው እኔ ደስ ይለኛል። ብዙ ዋጋ ከፈለችለት ነገር ስለሆነ አብርሽን ለማግኘት ከቤተሰብ እስከማጣት ድረስ ደርሳለች። ስለዚህ ለፍቅሯን ብሎ ለሷን ብሎ ባይለያዩ እኔ ደስ ይለኛል። አብረው ቢሆኑ ቢታረቁ ወደፊትም ባይጣሉ እኔ ምኞቴ ነው ማለት ነው። እና አንዳንድ ሰዎች ደግሞ የምታሽቀብጡ ሰዎች አላችሁ። የነሱ መለያየት ደስ ያላችሁ አብርሽና ፍቅር አንድ ላይ ሆነ። አብርሽና ፍቅር ሙስታሂል መቼም ሊሆንም አይችሉም። ሲጀመር ባይሙራችሁ ማሰብም የለባችሁ ማለት ነው። ለስራ ነው የተገናኙት ፍቅርና አብርሽ ማለት ነውና ታያላችሁ። አሁን እርቅ ላይ ፍቅር መታ ራሱ ፍቅርም ትኖርበታለች ብዬ አስባለሁ በእርቁ ፕሮግራም ማለት ነውና ስለዚህ እነሱ ስራ ነው እየሰሩ ያሉት። አብርሽና ፍቅር ምንም አይነት ግንኙነት ያላቸውም ወደፊትም አይኖራቸውም። ሩታና ኢሳቅም ደግሞ ምንም ነገር የላቸውም። ሌላ ማን ነው? ሌላ አብርሽ ከማጋስ ጸጊም እንደምታያቸው እንግዲህ ሁለቱ ለማስታረቅ ጥራለች። ያው በአብርሽና በሩታ በአብርሽና ሩታ በተፈጠረው ነገር የሱ እጅ ቢኖርበትም አሁን ላይ ግን ሁለታቸው እንዲስማሙ፣ ሁለታቸው እንዲነጋገሩ፣ ሁለታቸው እንዲታረቁ እያረገች ነው። እንግዲህ የሰው ልጅ መጨረሻው ጅምሩ ሳይሆን መጨረሻው ነውና መጨረሻው ያሳምረው ብለናል። ደስ ይላል። ጸጊ የሄደችበትን መንገድ እኔ ወድጄዋለሁ። ሰውን ማስታረቅ ትልቅነት ነውና ደስ ይላል። ጸጊ ይመችሽ። ጥፋትሽን በዚህ ራሱ መካስ አለብሽ ማለት ነው። ተመልካች በጣም ብዙ ተመልካች ሰድቦች ነበረ፣ ተቃውሞች ነበረ በሩታ ላይ ባረግሽው ነገር ማለት ነው። ዛሬ ግን እሷን ለመካስ አሪፍ ቪዲዮ ሰርተሻል። አሪፍ ነው፣ ቀጥይበት። የእርቁ ፕሮግራም ደግሞ አፍጥኑት። በቃኛ ሰለቸን፣ የሆነ ሰለቸን። ኧረ በጣም ይሰለቻል እንዴ! 2 ወር ሙሉ እንዴ! የኢትዮጵያ ድራማ እንኳን እስከዚህ ድረስ አያረዘመም በእውነት እንዴ! የኢትዮጵያ ድራማ እኮ ታየ ከተባለ በሰዓት የሚታየው ድራማ ወር ነው። ከዛ በኋላ ያቋርጡታል። እናንተ እኮ 2 ወር 3 ወር። ኧረ በጣም ነው የሚደብረው እንዴ! ስለዚህ ታረቁ፣ በቃ ታረቁ። የእርቁ ፕሮግራም አፍጥኑት። እኔ ጨንቆኛል በቃ ታርቆ እስከማያድረስ ማለት ነው። ስለዚህ ይመቻችሁ። ለማንኛውም ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተቀላቀሉ ውዶቼ። እሺ 3000 አስገቡኝ። 3000 ለመግባት 300 ሰው ብቻ ነው የቀረኝ እና 3000 አስገቡኝ። ስወዳችሁ ማለት ነው። ደስ ይበለኝ። እኔ በነገራችን ላይ ዩቲዩብ አይከፍለኝ ሞኔታይዝ አልሆንኩ ገና ነኝ። ውሃይም አልሞቀም እና ግን ሰብስክራይብ እንዲኖርኝ ይፈልጋለሁ። 3000፣ 5000፣ 10000 እንዲገባ ፈልጋለሁና እስቲ እባካችሁ አበረታቱኝ። 3000 ሊገባ ትንሽ ነው የቀረኝ እንደነገርኳችሁ። እስቲ ላይክ ሼር እያደረጋችሁ ተቀላቀሉ ወደ ቤቴ። ወደፊት ደግሞ አገር ስገባ አገር መግባት አላማ አለኝ። አገር ገብቼ ጥሩ ቪዲዮ ለመስራት ሀሳብ ላይ እቅድ ላይ ነኝና ለዛ ደግሞ ሰብስክራይብ የእናንተ ድጋፍ፣ ሀሳብ፣ አስተያየት፣ ላይክ ያስፈልገኛል። እስቲ ከጎን ሆኑ ማለት ነው። ወዳችኋለሁ።